አባዬ ማዬ ሞተች ማለት ነው ከማን ጋር ነው ከአባዬ ጋር ነው አባቴ እኮ ከሞተ 15 ቀን አለፈው በቃ ተው ነፍሱ በሰላም ተረፈበት አባዬ በቃ አንዴ እናትና አባት ሞቷል ምንድነው የምታወሪው ተዋቸው በቃ አይዞሽ አረ ዶክተር ነው ነገር ግባከ ለጁኮ ተከለከለች ወይኔ ልካለ አረ ሶን ናት እዚህ ጋር እስኪ እንተማመን እንሁን አብረን ቃልሽ ይሁን ወሬ እንዳይለየን ሁሉም ተይውና ወደኔ ቅረቢ ቤታችን እንዳይፈርስ የምለውን ስሚ ክፉ ለሚዋደድ እችለው ዝም ይላል ቅንጣት ለማይጠቅመው ስለ ሰው ያወራ ሰላም ዛሬ እስኪ አብረን ወደ ስራ እንሂድ። ያው የኛ ስራ የሚሰራው እንደምታውቁት በሌሊት ነው። ብዙ ጊዜ ቀን ቤት የማጥኛ ሰዓቴ ሲሆን ለሊት ደግሞ ወደ ተግባር እገባለሁ። እንደ አንድ ሌባ ኢንፍሉዌንሰር ዛሬ ይህን ቤት እንዘርፈዋለን ማለት ነው። በመጀመሪያ ፊት ለፊት ያገኟቸውን ነገሮች ማነሳሳት ጀመረ። እናም እዚህ ቪዲዮ ላይ የምታዩቸውን ሁሉንም እቃዎች መግዛት የምትፈልጉ ኢንቦክስ ላይ አዋሩኝ፣ በቅናሽ ዋጋ እሸጥላችኋል። ለእናንተ ለፎሎወሮቼ የማልሆነው ነገር ስለሌለ ሌላ እቃ ለማየት ዞር ማለት ጀመረ። እናም እዚህ ጋር ኪችን ስገባ ማይሆን ነገር ነበር ያጋጠመኝ። እቃውን እንዴት እንዳግማሙት አላውቅም። ምን ግራ ገባኝ። ከዛ ብቻ እቃውን ማጠብ ጀመርኩኝ። ያው መልካምነት ለራስ ነው በሚለው እዚህ ጋር በጣም የምወደው የቲቪ ድራማ ጀምሮ ቁጭ ብዬ እያየው ነው። እናም ዛሬ በዚህ ቪዲዮ ላስተምራችሁ የፈለኩት ነገር በህይወታችሁ ስለሚመጡት ነገር እናም በመቀጠል ቤት ውስጥ አንዳንድ ጨዋታዎች ስለሰማው ነገሩ ምንድነው ምናምን ብዬ መኝታ ቤት ስገባ ባልና ይፈሳፈሱታል ነው መላችሁ። አሁንም ደግነት ለራስ ነው የሚለው ትዝ ብሎ ላገላግላቸው ሞክሬ ምንም ላላቀቃቸው አልቻልኩም። በቃ ለነብስ ነው የሚፈላለጉት። ጭራሽ እኔንም ጨመሩኝ። እናም በመጨረሻም እዚህ ጋር ቁጭ ብዬ እያማከርኳቸው ነው። በህይወታቸው ውስጥ ያለውን ችግር ለመፍታት እየሞከርን ነው። እግዚአብሔርም ረድቶን ለችግራቸው መፍትሄ ሰጥቻቸው እንግዲህ ምሽታችን እንደዚህ ያገባደናል። በቀጣይ ቪዲዮ እስከምንገናኝ ባይ። ዝብን እንዴ የተላከው? አዎ እዚህ ነው የተላከው። አንተ አማል እንዴ እኮ የጠንቋይ ቤት እኮ ነው። ተከፈልና አስተውስ ችግር የለም ማለት እንዴ እዚህ ቤት አልገባም። ችግር የለም። ሰብ ያዘው። ምን ፈልጋችሁ ነው የመጣችሁት? ይሄ ጠንቋይ እንዴ ማወቅ የለበት ምን አቱ ምንድን ነው የምታወራው? ጋሽዬ ይቅርታ፣ ልጆትን ለልጃችን ብለን ነው የመጣነው። ወይ ምን ቢኖረው ነው ልጄን የተመኛት? ከካቦት ኮሜርሻል ሱቅ አለው። ምንድን ነው ሄደው ነገር ምንድን ነው? ቤቢ ሰለሞን ይባላል። ለኔ አዲሱ ፍቅረኛዬ ነው። ላንተ ደግሞ አዲሱ የእንጀራ አባት ነው። ምን ማለት ነው እንጀራ አባት? ማይ ያባታልኛ እንዴ? የዛን የማይረባ አባትህን ስም እዚህ ቤት ደግመህ እንዳትጠራ። ሳልዬ ብቻ ነው የምፈልገው። እንዴ ምን ማለት ነው? ግባ ወደ መኝታ ቤት። አንቺ አናቱ ምን ያክላል? ምን ማለት ሄሎ ባይ ማን አዲስ እንጀራ አባት ይዘን ሊመጣች? እሺ ማትረባ ሰዓቱ ደርሷል። እንግዲህ ምን ማድረግ እንዳለበት አውቃለሁ። አዎ ባይ እሺ እና አባታ ፈጣን ምንድነው? ሄሎ አባዬ አረጋለሁ። ጀግና የኔ ልጅ አሁን መገናኛ ሰዓታችን ደርሷል። ቁጭ ብለህ እጄን ወደ ላይ ልጄ አባዬ አደረከው። ዛሬ ላንተ በጣም ትልቅ ቀን ነው። 2 ዓመት ሙሉ በስልክ ስጀነጅናት የነበረችዋን ልጅ ልትበላት ነው። ጀግና መጣች። እዚሁ ጠብቀኝ። ሰላም ነው ያልስተልኝ። ምን ነው ምንድነው? እኔ እኮ ነኝ። ማን ነው? ኬቲ ነኝ። የኔ ፍቅር እስከዛሬ እርሶን ነበር ሳወራ የነበረው? አዎ የኔ ፍቅር ቆይ ገና 18 ዓመቴ ነው አላሉኝም? ነኝ እኮ የኔ አካል ገርጅፌ ነው። ታው እንጂ ማዘር እንደዛ አይደል። ስማማ ዛሬ ምን ነው ብቻ? ምን ማለት ነው ብቻችንን አንድ የተቀጣጠረው? አይ እኔማ ከልጆቼ ጋር ነው የመጣሁት። ቆይ ይሄ ነገር የቤተሰብ ትውውቅ ነው ወይስ እገታ ነው? ልጆችዬ ከዚህ በኋላ የጎዳና ኑሮ በቃሽ። ከዚህ በኋላ ይሄ አዲሱ ቤታችሁ ነው። እማዬ የጡት ሰዓት የደረሰ። እሺ እኔ ልጅ ና መጣሁ። ልጄ ና አንተም ጥባ። መጣሁማ።
ምን አረቄ ነው? ልጄ መጣው አንተ አረሳል ነግሬ ደግሞ ምንድነው? ሸፍረዲን እንኳን በል ሸፍረዲን ነው ባለ እንዴ ምን ሆኖ ከስሮ ነው መቼ አላቅም ሳምንት ሆነው ከቤቱ ላይ ወጣ አረ በስማ አንተ እጄ መጠየቅ አለብኝ አንተ እንዴን ምን ሆነ ነው በእናትህ ሰላም ነው ምን ነው ደህና ነህ አረ ደህና ነኝ እባክህ ምን ናግባው በእናትህ እና ሰውየው ሰላም ነው አንተ ጋር ሰላም ነው አይ እኔማ እኮ ትንሽ አመመው ብለውኝ ወይኔ መብራት ደግሞ ጠፋ እና ና ኪሳራ በኔ ተጀመረ እኔ ምን አውቃለሁ ሰላም ነው እንደምን ሰላም ነው በቀላሉ 10 ሺህ ብር መስራት ትፈልጋለህ አዎ ምን ማድረግ ነው ይሄንን ውሃ ብቻ በመቅመስ ጣሙን መንገር በቃ አዎ ናምጣው ትቀልዳለህ ያው ውሃ ነው ቆይ ናምጣው እስኪ አሁን ጠጣው ያው ውሃ እኮ ነው የሰው ልጅ አይደለም እንዴ ቆይ እስኪ አሁን ያት ያው ነው ምንም ልጅ ይቅርታ በጣም ስለጨኝ ሄሎ በርጣሚውስ ወይ ሞን እባክህ ችግር ውስጥ ነኝ እባክህ ተው ምንድነው እባክህ አሁኑና በእናትህ ጊዜ የለኝም መጣው ወይኔ ቅሌት ይኸው መጣ አንተ ምን ሆነ ነው አንተ ነህ ገንዘቡን ከፍለው አልገባኝም ቆይ እኔ ላስረዳ ትንሽ ቁማር ነገር ተጫወተንና ገንዘብ ተበላው እና እምከፍለው ብር የለኝም ታዲያ እኔ ምን አገባኝ ያለኝ አንተ ብቻ ነህ እናት አባት የለኝም ታውቃለህ ቆይ ሚስትና ልጆችስ እነሱንም አበላቸው ቆይ እሺ ስንት ብር ነው 500 ሺህ ብር ነው 500 እኔ በህይወት 500 ሺህ ብር አይቻለው ምን ማለት ነው ቲክቶከር አይደለ እንዴ እና ቢሆንስ እንደውኔ መሞቴ ነው በቃ እንደውም እሱ ሳይሆን አንተ ነህ የገደልከኝ ቆይ እሺ ወይ ከመኪናው ስላምጣ እሺ እኔ አባት ወልድ ያመጣ አንተ ክፉ እንደዚህ አይነት ወንድም የለም አየህ እንደውም እችን ቁማር እንደግማታለን እሺ ጥሩ ሰው ነው መጥፎ ሰው ነው አረ እኔ በጣም ጥሩ ሰው ነኝ ወንድሜ ጥሩ ሰው ወደ ገነት ነው የሚገባው ሰላም ነው እዚህ ቤት ጎረቤት ድምጽ ሰምቼ ነው እንዴ ምን ተፈጥሮ ነው ተሰበርኩ በእናትህ እስኪ አንሳኝ እና መንቀሳቀሳችንማ ቲቪ ወይኔ በእናትህ እንደው እንደዚህ ዝም ብሎ እንደቀላል በእናትህ እኔ አባት አይዞህ ወይኔ ወንድሜ አንቺም እንቧ እሰይ ምርጧ መላ ይዤ ልምጣ በደህና ጊዜ ልንቃ አንቺም እንቧ